እርሱ በምርጫ ቢሸነፍ እፍርታ የሚያስብሉትን አንድ ፖይንት ለምሳሌ ላንሳ ያፍሩበታል ተብሎ የሚታሰበው የምርጫ ቦርድ ወይዘሪትን ያነሳሉ ተብሎ ይገመታል ወይዘሪቷ እዚህ ቀደም የፓርቲ አባል ነበሩ በፓርቲ ውስጥ ስራ የነበራቸው በዛ በፓርቲያቸውም ጉዳዩ ታስረው እስር ላይ የነበሩ ወይዘሪት ናቸው እሳቸውን እንደ መከራከሪያ ነጥብ ያነሳሉ ተብሎ ይታሰባል ምክንያቱም እኚህ ሴት የአንድነት ፖለቲካ አቀንቃኝ ነበሩ ስለዚህ የብሔር ፖለቲካ ይጠላሉ ተብሎ ይታሰባል የብሔር ፖለቲካ ኢትዮጵያ ውስጥ ገኖ እንዲወጣ ወይም ኢትዮጵያ ውስጥ እንዲያሸንፍ ፍላጎት የላቸውም ወይዘሪቷ የአንድነት ፖለቲካ አቀንቃኝ ስለነበሩ ስለዚህ ገለልተኛ ያልሆኑ ሴት በምርጫ ቦርድ ውስጥ ተሹሞ መጥተዋል ይሄን ለማፈር መከራከሪያ አድርገው ያነሱታል ለጸመንሻ ይባላል መልስ ካሉት በሌላ ትራንዚሽን ውስጥ እንዴት ተሰራ ነው ምንም መረዳት አቻው በውስጥ ያሉ አሳዎች ናቸው ያን ማለት ነው ከላይ በመንደር ዘይት የተሸፈነ ስለነበረ ብዙ ምስትንፋስ አልነበራቸው ስለዚህ ወደ እናንተ ፓርቲ አይቀርም or there is something can you imagine what oh be funny what መጣ የኦሮሞ ድርጅቶች ጁኒየር ፓርትነር ሆና ስትሰራ that would have been something again አይመስለኝም አይቼዋለሁ ፌስቡክ ላይ አይቼው ስስቅ ነበር ምክንያቱም አቶ ጀዋር አምባገነን ናቸው እውቀታቸው በጣም ኩሩ አርጓቸዋል እና ሁሉን ነገር አቃለው ባይናቸው ተብሎ ነው የሚታሙት አምባገነን አይሆኑ ኪኔ ዜግነት ጉዳይ በጣም አንዴ ያኔ ኦሮሞ ፈረስ ባልኩ ቁጥር ኢትዮጵያዊነትን ካደ ተብሎስ አቧራ ተነሳ አሁን ደግሞ እንዴት አባቱ ኢትዮጵያዊነትን ተመልሶ ይቀበላል የሚል ሌላ አቧራ እየተነሳ ነው እኔ የውጭ ሀገር ዜጋ የወዘርኩት ሊትራሊ ተገፍቼኩ ፕሮሰሱን ጀምሬያለሁ በቀናት ውስጥ ያልቃል በትንሽ ቀናት ውስጥ የሚያልቅ ጉዳይ ነው ፕሮፌሰር መራራ ጉዲና ጋር አንድ ፓርቲ ሆናቸዋል አሁን ነገር ግን እሳቸው አንድ ጥናታዊ ጽሑፍ ሲያቀርቡ ባለፈው ጊዜ ላይ ምን ብለው ነበር ከባላድራው መንግስት ጋር ከእስክንድር ነጋ ጋር ጀዋር አንድ አይነት ነው ተመሳሳይ ነው ብለው ጥናታዊ ጽሑፍ አቅርበው በጣም የኦሮሞ ብሔርተኞችን አስቆጥተው ነበር እንዴት ተዘርታላችሁ አንዱ የማይመቸኝ ነገር አለ አሁን አብይ ኢትዮጵያ ትፈርሳለች አትፈርስም ምለው ራሱ ለምን መጣ ኢትዮጵያ በመፈክር አትፈርስም በመፈክር አትቀጥልም በስራ ነው መቀጠል የምትችለው መፈርስም የምትችለው ምናልባት ኦቦልማ ለማ መገርሳ ወደ እናንተ ፓርቲ ሊቀላቀሉ የሚችሉበት ሁኔታ አለ ተብሎ በስፋት ነው የሚነሳው እዚህ ላይስ ምን ማለት ስለዚህ እኔ እንድገምት ይተውልኛል ስለዚህ እርሶ ከኦነጋ ኦቦልማንም ጨምረው እርሶም ወደፊት መተው የሚታይ ነገር ነው ብዬ ልገምት ወይም ተመልካቹ ይገምት አይነገር በተለይ ገዩ ፓርቲውና ጠቅላይ ሚኒስትሩ ፈጽሞ ሊሰሙት የማይፈልጉ ምርጫው ይካሄድ ይላሉ ምንም ዝግጅት እየተካሄደ አይደለም ትንሽ ስለምርጫው እኮ መወራት የጀመረው እኔና እኔ መሰሉ ሰዎች ወደ ምርጫ እንገባለን ስንል ትንሽ አቧራ መነሳት ተጀመረ እንጂ ምንም ዝግጅት ቴክኒካል የሆነ ስራ ምናልባት ምርጫ ቦርድ እያደረገ ነው በሰርገኛ መጣበር በረጋግጡ ነገር እያደረጉ ነው ምርጫውን ነገ ካረጉት እንሳተፋለን ነገም ካረጉት እንሳተፋለን ካራዘሙት ደግሞ በእኛ ውይይትና በእኛ ድርድር በእኛ እኛ ስን ተቃዋሚ ውስጥም ያለ ነው ገዢ ውስጥም ያለ ነው ተደራድረን እናስተላልፈዋለን የሚተላለፍ ከሆነ ፖለቲከኞች ደግሞ ሲናገሩ እሱ የፖለቲካ ሳይንቲስት እንደሆኑ ይታወቃል ፖለቲከኞች ደግሞ ሲናገሩ ቀድሞ ቁጥር የሚያስቀምጥ ሰው ጻበኛ ለመጣላት የፈለገ ሰው ምርጫው ሳይደረግ ቀድሞ ይሄን ያህል ቁጥር አገኛለሁ ብሎ ያለ ሰው ጻበኛ ነው ሊጣላ ፈልጓል ስለዚህ እርሱ ምርጫውን ሊበጠብጡ ይፈልጋሉ 27 ዓመት ሰው ሲዘርፉ ሲጨቁኑ ሲገሉ ሲያስሩ የነበሩ ሰዎች ለራሳቸው ያለመዱትን ዲሞክራሲ ሰውን እያለማመዱት ነው